ታሪክ በዝምታ አይሞትም። ይልቁንም በአሮጌ ግድግዳዎች በዛጋ የቆርቆሮ ክዳንና በትውልድ ትዝታ ውስጥ ተጽፎ ይኖራል። ዛሬ የምንገኘው በአፋር ክልልና በታሪካዊቷና በንግድ እንቅስቃሴ በምትታወቀው የወረር ከተማ ነው። እዚህ ግቢ ውስጥ ለግማሽ ክፍለ ዘመን ያህል የብዙዎች ሕይወት ተቀይሯል። የብዙዎችም የእውቀት ህልም እውን ሆኗል። ዛሬ ወደ ኋላ ተመልሰን የወረር አንደኛ ደረጃ ትምህርት ቤት የ54 ዓመታት ረጅም ጉዞ ከጥንታዊው አመሰራረት እስከ ዛሬ ገጽታው ድረስ በዝርዝር እንቃኛለን። ከቪዲዮ ጅማሬው እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋበዝኩኝ። መልካም ቆይታ ይሁንላችሁ። ወደ ታሪኩ ስንገባ መጀመሪያ ትኩረታችንን የሚስበው ይህ በምስሉ ላይ የምታዩት ሰማያዊው የታሪክ ሰሌዳ ነው። ይህ ሰሌዳ የትምህርት ቤቱ የልደት ምስክር ወረቀት ነው። በላዩ ላይ በግልጽ እንደሚታየው ትምህርት ቤቱ የተመሰረተው በ1964 ዓመተ ምህረት ነው። ይህ ማለት ኢትዮጵያ በንጉሠ ነገሥታት ዘመን ማብቂያ ላይ በነበረችበት ወቅት ዘመናዊ ትምህርት ወደ ገጠሪቱ የሀገሪቱ ክፍሎች መሰራጨት በጀመረበት ወቅት ማለት ነው። በታርጋው ላይ በአፋርኛ ቋንቋ በጉልህ የሰፈረው ጽሑፍ ወረር ኢንኪንጂሎ ነከርሲያ አዳህ ባርቲዮ ቡካ የሚል ነው። ይህ ኃይለኛ አረፍተ ነገር ወደ አማርኛ ስንመልሰው የወረር መሃይምነትን ማጥፊያ የእውቀት ብርሃን መማሪያ ቤት የሚል ጥልቅ ትርጉም ይይዛል። በታርጋው ግራና ቀኝ የሽቦ ምልክቶችም ትምህርት ቤቱ በአካባቢው ላይ የነበረውን ጨለማ ገፎ ብርሃንን ለመፈንጠቅ ያለውን ቁርጠኝነት ያሳያሉ። ለግማሽ ክፍለ ዘመን ይህ የእውቀት ሽቦ ሳይጠፋ ትውልድን ሲያበራ ቆይቷል። ወደ ግቢው ስንዘልቅ የሚቀበሉን ሰማያዊውና ነጭ ቀለም የተቀቡ ረጅም ህንጻዎች ናቸው። በቪዲዮ ላይ የምታዩት የቆርቆሮ ህንጻ ምንም እንኳን አሮጌ ቢመስልም በትምህርት ቤቱ ታሪክ ውስጥ የቅርብ ጊዜ ጭማሪ ነው። ትምህርት ቤቱ ከጊዜ ወደ ጊዜ የተማሪው ቁጥር እየጨመረ በመምጣቱ ያለውን ክፍል እጥረት ለመቅረፍ በቅርብ ዓመታት ውስጥ የተገነባ ነው። እነዚህ ክፍሎች በብረት ምሰሶዎችና በቆርቆሮ የተሰሩ ሆነው የተማሪዎችን የጥናት ፍላጎት ለማርካት የተገነቡ ናቸው። ከአዲሶቹ ክፍሎች ጎን ለጎን ደግሞ የቆዩ የድንጋይና የሲሚንቶ ህንጻዎችን እንመለከታለን። እነዚህ የቆዩ ክፍሎች በውስጣቸው የብዙ ዓመታት የትምህርት ድምጽ፣ የደውል ጩኸትና የመምህራን ምክር ያስተጋባሉ። በትምህርት ቤቱ ግቢ ውስጥ የሚገኙ ትላልቅ ዛፎች ለተማሪዎች ጥላ ከመስጠት ባለፈ የብዙ ዓመታት የጨዋታና የጥናት ትዝታዎች አዝለዋል። ግቢው ሰፊና ክፍት መሆኑ ተማሪዎቹ በነጻነት እንዲንቀሳቀሱና አእምሯቸው እንዲታደስ ትልቅ ሚና አለው። ወረር በታሪክ የግብርና ምርምር ማዕከልና የንግድ መተላለፊያ በመሆኗ ይህ ትምህርት ቤት የተለያዩ ባህል ያላቸው ተማሪዎች የሚገኙበት ማዕከል ሆኖ ቆይቷል። ከአካባቢው አርብቶ አደር ቤተሰቦች እስከ ምርምር ማዕከሉ ሰራተኞች ልጆች ድረስ ግቢ ውስጥ አብረው ዕውቀትን ቀስመዋል። ይህ ትምህርት ቤት በአካባቢው የስልጣኔና የንቃተ ህሊናን ምንጭ ሆኖ አገልግሏል። በ1960ዎቹ፣ 70ዎቹና 80ዎቹ እዚህ ግቢ ውስጥ የነበሩ ተማሪዎች ዛሬ የት ይሆኑ? ብዙዎቹ ዶክተሮች፣ መሐንዲሶች፣ መምህራንና የሀገር ባለውለታዎች ሆነዋል። ያኔ በጠጠር ግቢ ውስጥ ሲሯሯጡ የነበሩ ህፃናት ዛሬ ለሀገራቸው ትልቅ አስተዋጽኦ እያበረከቱ ይገኛሉ። በትምህርት ቤቱ ግድግዳዎች ላይ የሚታዩ ስዕሎችና የትምህርት ቤቱ መፈክሮች የዛሬዎቹን ተማሪዎች ለተሻለ ነገር እንዲዘጋጁ አሁንም እያነሳሱ ነው። የወረር አንደኛ ደረጃ ትምህርት ቤት ታሪክ የኢትዮጵያ የትምህርት ጉዞ ማሳያ ነው። ከ1964 ዓ.ም ጀምሮ እስከ ዛሬ ድረስ የቆመው ይህ ተቋም ሊጠበቅና ሊከበር የሚገባ የታሪክ ቅርጽ ነው። በየጊዜው የሚጨምሩ አዳዲስ ህንጻዎች ትምህርት ቤቱ አሁንም ለትውልድ ያለው ፋይዳ ያሳያሉ። እናንተስ በዚህ ትምህርት ቤት ውስጥ ያሳለፋችሁት ትዝታ አለ ወይም የምታስታውሱት ተወዳጅ መምህር አለ? በትምህርት ቤቱ አዲስ ግንባታ ወቅት የተማራችሁ ምን ትዝታ አላችሁ? ታሪካችሁን በኮሜንት አጋሩን። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉልኝ። ለተጨማሪ ታሪክ ቪዲዮ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ ይሁንላችሁ።